ጤና ይስጥልን። የሰዓቱን አጫጭር ዜናዎች ይዘን ቀርበናል። በርከት ያሉ ዓለም አቀፍ፣ ሀገረኛ፣ ታማኝና ፈጣን መረጃ ወደ እናንተ እንዲደርሱ ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ። ወደ መረጃዎቹ ስናቀና በቀዳሚነት ወደ እናንተ የምናደርሰው ብዙዎች እንደሰቡት የመካከለኛው ምስራቅ የተኩስ አቁም በአሜሪካና በኢራን መካከል የተደረገው ስምምነት መጣሱን ተዘግቧል። እስራኤል አሁንም በሊባኖስ ላይ ጥቃት እየፈጸመች መሆኑን ኢራን ገልጻ በስምምነቱ መሰረት ተከፍቶ የነበረውን የሆርሙዝ ሰርጥ ሙሉ በሙሉ ዘግታዋለች። አሜሪካ ጥብቅ ማስጠንቀቂያ የሰጠች ሲሆን ከነጩ ቤተ መንግስት የተሰጠው መግለጫ ኢራን በአስቸኳይ የዘጋችውን የሆርሙዝ ሰርጥ እንድትከፍት አሜሪካ አሳስባለች። በሌላ በኩል ውጥረቱ በከፋበት በአሁኑ ሰዓት በኔቶ አቋም የተቀየሙት የአሜሪካን ፕሬዝዳንት ዶናልድ ጄ ትራምፕ በሰሜን አትላንቲክ የጦር ቃል ኪዳን ድርድር የኔቶ አባላት ላይ እርምጃ እንደሚወስዱ በዛቱት መሰረት ከነገ ጀምሮ በኔቶ አባላት ማለትም በዚሁ የአሜሪካና የኢራን ጦርነት ከአሜሪካና ከእስራኤል ጎን አልቆምም በሚሉ የኔቶ አባላት ውስጥ የሚገኙ የአሜሪካን ወታደሮችን ከነገ ጀምሮ አስወጣለሁ ሲሉ ዝተዋል። ይህም ደግሞ የሰሜን አትላንቲክ የጦር ቃል ኪዳን ድርድር የኔቶ አባላትን በከፍተኛ አስደንግጧል። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን በሰጡት መግለጫ ተኩስ አቁም በማንኛውም ሰዓት ሊጣስ ይችላል ብለዋል። ገና በእስራኤል ያላሳካናቸው ነገሮች ስላሉ በማንኛውም ሰዓት የተኩስ አቁም ተጥሶ አሊያም ደግሞ በስምምነት የምንፈልገውን ልናሳካ እንችላለን ሲሉ ተናግረዋል። በሌላ በኩል የመካከለኛ ምስራቅ ሀገር የሆነችው የተባበሩት አረብ ኤሚሬት በኢራን ለደረሰባት ከፍተኛ የሆነ ውድመት ኢራን በአስቸኳይ ካሳ እንድትከፍላት ጠይቃለች። አድማጭ ተመልካቾቻችን ለሰዓቱ እንድታደምጡት ያዘጋጀንላችሁ አጫጭር መረጃ የሰማቻችሁን ይመስል ነበር። በሌላ መረጃ ተመልሰን እስክንገናኝ ሰላም ቆዩ።